አርብ ሌሊት ስተኛ 9 ሰዓት ላይ ህልም አየሁ። ህልሙ ምንድነው? አዲስ አበባ ከተማ ውስጥ ጦርነት ነው። በዛ ጦርነት መሃል ሰው እየሮጠ ሲሄድ እኔም ስሮጥ በታንክ በቦምብ ያልቃል ህዝብ፣ ይሄ ከተማ ውስጥ ያልቃል። ስንሮጥ እኔም ክራንች ይዤ በህልሙ እየሮጥኩ ሲሄድ ምን አጋጠመን? ትልቅ ተራራ፣ ያ ተራራ ነፍስ ይዞን እየባጠጥን ሲንወጣ እኔ ግማሽ ደረስኩና አቂም አጣ። ምን ነው አላህዬ አልኩ። እኔ ጅግር የለም ሽባ ነው እንዴት ወጣለሁ? አቂም ያለ አይችልም ስል ተራራ ጫፍ ላይ ገመድ ወረወረ። ያ ገመድ ንፋስ ወሰደና እኔ እጅ ገባ። እኔ ልብን አርጎ ያስክን ወተተና ተራራው ላይ እኔ ብቻ ወሰደኝ። ከዛ በኋላ ተራራ ላይ ሲወጣ ግራ ገባኝ። ግራ ቀኝ ሳይ ለምለም ሳር ነው፣ አበባ ነው፣ አትክልት ነው፣ ፍራፍሬ ነው። አንበሳ፣ ጅብ፣ ነብር፣ ዝሆን፣ ግመል፣ በግ፣ ፍየል፣ እርግብ አብሮ ይጫወታል። አንዱ ተንኮል የለም አይነክስም። የህፃን ልጅ ከአንበሳ ጋር፣ ሰው ትልቅ ከጅብ ጋር። ምንድነው ጉድ አልክኝና ደንግጬ ሰዎች ደግሞ መጡ። ቀሚስ ለበሱ፣ እንደዚህ ዘማሪዎች አይነት ልብስ የለበሱ ናቸው። ሴትም ወንድም ረጃጅም ህፃንም ሙሉ ቀሚስ ነው የለበሰ። በቃ አይለይም። አሁን መጡና ከበቡኝ ነው ይጠራሉ። አብርሃም፣ ማርታ፣ ይስሐቅ፣ ያዕቆብ፣ ኢዮብ እያሉ ይጠራሉ። ይመጣሉ፣ ሁሉም ይሰበሰባል። እኔ ጽሁፍ ስም አሁን ነው ያነበብክ በመጽሐፍ ቅዱስ በፊት አያውቅም። ተሰበሰቡ፣ እኔ ከበቡ። አውሬም ሰውም ያያል። ፈራ። ሁለተኛ ፈራና ምን ነው አላህዬ የት ቦታ አመጣኝ? እነኚህ ሰዎች አያውቅም፣ ቋንቋቸው አያውቅም፣ ባህላቸው አያውቅም። ምን ለሆነ ይሄ መጣው ብዬ ስል ያስጠራው እኔ ነው የሚል ድምጽ ሰማ። አሁን ፈለጋ ሲፈልግ የለም። በኋላ መጣ ትልቅ ብርሃን፣ ምሰሶ የሚያክል አይን ማየት የማይችል ብርሃን መጣና ቆመ እኔ ፊት። ልክ እንደዚህ ሲቆም እኔ አይኔ ጠፋ። በቃ ማየት አቃተ። ይሄ የተሰበሰበ አውሬ የለም፣ ሰው የለም። እግሩ ስር ተደፉ። እኔና ብርሃኑ ብቻ ቀረን። እኔ አለኝ ድንግል ማርያም የተወለድኩ፣ ቀራንዮ መስቀል የተሰቀልኩ፣ በአብ ከደሜ ከአባቴ ጋር ያስታረቅ ኢየሱስ ክርስቶስ ነው አለኝ። ወገኖቼ እኛ እኮ ጠማሞች ነን። በቃ አንሰማም፣ እሺ አንልም። እግዚአብሔር ዛሬ እንድንሰማ ጆሮን ይስጠን። ዛሬ መስሚያችንን ጆሮአችን ጌታ ይክፈተው። እምቢ ማለታችን ወደ እሽታ ይቀይረው። አና ሙስሊም አልኩት። እኔ ሙስሊም ነኝ፣ አንተን አላውቅም አይፈልግም አልኩት። እሱ ምን አለገ? ጌታችን እኮ የምንወደውን ብቻ ሳይሆን የማንወደውን የሚፈልግ ነው። ጠላትን የሚያፈቅር የሚወድ የፍቅር አምላክ እኔ እፈልግሻለሁ አለና እቅፍ አረገኝ። እግዚአብሔር ዛሬ በእቅፉ ያሳርፈን። ዛሬ የሚወደን አምላክ ከሱ ትምህርት ወስደን የማይወደንን ሁሉ እንድንወደው እንድናቅፈው ምሕረት እንድናረግ ጌታ ዛሬ ማስተዋልና ጥበብን ይልቀቅልብን። እግዚአብሔር ይርዳን። አሁን ሲያቅፈኝ ጊዜ ይሄ እጅሽን ይዘረጋለሁ አለ። ክራንች እግሪ ላይ እጥላለሁ አለ። ወዲሽ በሽታ ያለ ፕራሶን ትወጣለሽ አለ። እንዴ ገረመኝ። ሄዱ ቀጥና ሁለት ሙሉ ወንጌል ጧት 3 ሰዓት ነገ ጠብቃለ። እንቅልፍ ተነሳ። ህልሙ ነገርኩ ለቤተሰቦቼ። ይሄ ናፍቂ ቦታ ነው አይሄድም ማለት እኔ የትስቢው ምን ቸገረ? ብዙ ቦታ ሄዶ የለም እንደ ደርበ ሊባኖስ፣ ሽንቁር መካል፣ አርሴማ ቅድስት፣ ምንድነው ቃልቻ ቤቲ፣ ቀንቋይ ቤቲ፣ ደርተራ ቤቲ፣ መድኃኒት አዋቂ ቤት ሁሉ ወሰዳችሁኝ፣ አልዳንኩም። ይሄ እኮ በጆሮዬ ነው የነገረኝ፣ በአይኔ አየሁ። ይሄ ውሸታም ነው አሉ። እኔ ምን አገባ? ውሸት ቢሆን እውነት ከዳኑ በኋላ መጣሉ ውሰዱኝ አልኩ። ሲልከለከል ወንድሜ ደግሞ አለ። በጣም ኃይለኛ ነው። በጣም ኃይለኛ ኃይል ውሸት ነው። ኃይል እግዚአብሔር ነው። በቃ እግዚአብሔር ነው ኃይለኛው። ኃይለኛ ክርስቶስ ብቻ ነው። በኋላ ሄድኩኝና ወንድሜ መጣና እኔ እንዳልገልሽ አለ። ከዛ እኔ ላንቅሽ ነው አለና እጁን እንዲዘረጋው ኢየሱስ ክርስቶስ እጁን መጣው። እንዴ አንቺ ላንቅሽ ልኮ እጄን መታኝ። ምንድነው ጉዱ አለ። እኔ ደግሞ አያውቅም። ያን ጊዜ እከሌ ነው ማለት አይችልምማ። ገና መጀመሪያ ቀን ህልም አየሁ እንጂ ስለ ክርስቶስ እኔ ምን አውቃለሁ? ዝም አልኩ። ከዛ ወጣው። ፍራንክ እንዳይሰጡኝ ቦርሳዬ ቀሙብኝ፣ ሞባይሌ ሁሉ ነቅጠቁኝ። አሁን መሄጃ የላትም ብሎ ነው። እግዚአብሔር የጀመረውን ይጨርሳል። እኔን ጀምሮ ጨረሰ። ጌታ ስሙ ይባረክ። በድፍረት ወጣው። ወገኖቼ ዛሬ ከሚያስተከራክለን ነገር ሁሉ ወደ ኋላ ሳናይ በድፍረት እንውጣ። ስንወጣ ጌታ ይቀድማል። ቀድሞ ደግሞ ስራውን ይሰራል። እኛ ምን አገባን? ወጡ ሲሉ መውጣት፣ ግቡ ሲሉ መግባት። ለምን እሳት አይሆንም? እሳት ውስጥ ገብቶ እንደ ናቡከደነፆር ላስቆመው ምስል አንሰግድም ብሎ ማን ተቃጠለ? አምላካቸው ታማኝ ነው አይደለም እንዴ? የዳንኤል አምላክ ዛሬ የኛ አምላክ ነው። እኛንም የሚጠብቀን አምላክ ነው። ስለዚህ አንፈራም። ወጣሁኝ፣ ሄድኩኝ። ዝም ብሎ ሲሄድ
አዞረኝ 6 ዓመት በሽተኛ ነው አዞረኝና አስፋልት ላይ ወደቀ ልክ እኔ ሲወድቅ ወንድሜ ዝም ብሎ አያ መኪና ግን መጣ ሊጋጨኝ ሲጥጣለና ቆመ መኪና ኮብራ ነው ፓጃሮ አሁን ሲቆም ገዘያ መኪና ወረዱ 3 ሰዎች ወረድና ምነው የኔት የታውቅናለሽ እኛ አንቺ አናውቅም ለምንድን ነው እኛ መኪና ስር ገብተሽ ብትሞቺ ለምንድን ነው እግዚአብሔር የፈጠረ ነፍስስ ብትሞቹ ነገር እኮ ያልፋል ችግርም ያልፋል ያው ጭራሽ መምከር ጀመሩ ሰው መኪና ውስጥ ገብቶ ሊሞት ሲሊመታል እንጂ መቼ እንደዚህ ይመክራል ደረጋትክና ቁጭ ብሎ አራኒ መሞት አይፈልግም አልኩ ታዲያ ምን ሆነክ ነው አሉ 6 ዓመት በሽተኛ ነው ይሄው እጅም የለም እግርም ክራንች ነው መሄድ ስላቃተን ወደኩኝ የት መሄድ ፈላካሉ በህልሜ ነገረኝ ነገር አስተዋውሳለሁ እግዚአብሔር እኔ አንጎሌ ውስጥ ያለውን ይሄ ምናምኑን የሻገተው ነገር ሁሉ ጥርጋው አሁን ንጹህ አድርጎታል አሁን 10 እዚህ ውስጥ 1000 ሰው ስሙን ቢነግረኝ በኋላ ቢጠይቀኝ መንገድ ይችላል እግዚአብሔር ንጹህ አንጎል ሰጠኝ ጌታ ስሙ ይባረክ በህልሜ ያለኝ ነገርኳቸው እኔ መሄድ ፈልጋለሁ ሲል የት አሉ ቀጠና 2 አልኩ ሲል አያያና እንደዚህ ቀጠና 2 የት ነው አለ ሙሉ ወንጌል እንዴ ተነከቱ እንደዚህ ነው ለባስኩ በነገራችን ላይ ለብሼ ወጣዋት በጌታ እቺ ልብስ ናት የመጀመሪያዋ ዛሬ ለብሻታለሁ ለሁለተኛ ጊዜ ካሁን በፊት ግን በአግባንኛው አገልግሎት ላይ ለብሻት አላውቅም ጌታ ስሙ ይባረክ ስባረር የለበስኳት ልብስ ነው ለብሼ ዛሬ የሚመጣው እግዚአብሔር ስሙ ይባረክ ስድን የለበስኩት ልብስ ነው ዛሬ የሚለበስኩት እግዚአብሔር ስሙ ይባረክ እግዚአብሔር ደግሞ የጽድቅ ልብስ ሳይሆን የእምነትን ጸጋ ካባውን ጌታ ያልብሳችሁ እግዚአብሔር ይችላል የማይችል አምላክ አይደለም ቻይ ነው አዶናይ ነው አምላካችን ኤልሻዳይ ነው አምላካችን ስሙ ይባረክ ከዛ ወጣው መንገድ ላይ ከዛ እነኛ ሰዎች አገኙንና ሙሉ ወንጌል አልኩኝ አዎ እንዴ አሉ ምን ጉዳይ አለሽ አሉ ቀጠሮ ማን ጋር ኢየሱስ ክርስቶስ ጋር ሃሌሉያ ተሳላቸው ጨፈሩ እነሱ ይጨፍራሉ እኔ ደግሞ ምንድነው ብዬ ዝም ብላል ከዛ በአስገቡኝና ህልሙ እየነገርኩ ሙሉ ወንጌል ደረስኩኝ እዛ ጋር ሲደርስ እነሱ ወረዱና እኔን አስገቡና ግቢ አሉኝ ብዙ ነገር አለ ግን ሰዓት የለኝም አሁን እየገባው እኔ ስል ገና ይሄ በሽተኛ እግር ሙሉ ወንጌል ግቢ ሲረግጥ ክራንቹ ወደቀ እግዚአብሔር ስሙ ይባረክ እግዚአብሔር እኮ በስራ ላይ ነው ያለው ማዳን ሲፈልግ እኮ ጸሎት አይደለም የሚፈልገው እጅ ተጭኖ እስከሚጸለይም ጊዜ አይፈልግም እስኪ ዘመረም እስኪ መለክም አይደለም ጌታ የሚመለክበት ቦታ ቃሉ የሚነገርበት ቦታ ሁሉ ፈውስ አለው በእምነት ነው እኛ መሄድ ያለብን እኔ አምኜ ቃሉ ሰምቼ ወጥቻለሁ ከየት እንደመጣው ነግሬያቸዋለሁ አምኜ ስለወጣው ጌታ ተአምሩ ሲገልጽልኝ ገና እግሬ ግቢውን ሲረግጥ ክራንች ወደቀ እግዚአብሔር ስሙ ይባረክ እንዲህ አይነት አምላክ ነው ምናመልከው ብንምልበት ብንወራረድበት የሚያስወር በቃ የሚያኮራ የሚያስመካ አምላክ ነው እግዚአብሔር የተባረከ ይሁን ወንድሜ ክራንቹን ቀማና አላህ አልፈቀደውም ተበለሽ ያለ እሱ አልገባውም እኔም አልገባኝም እግሬ መዳኑንም አላየው ዝም ብዬ ቆምኩኝ ከለከለኝ መጽሐፍ ያነባል እሱ ማህይም የተማረ ነው እኔ ማህይም ነኝ እግዚአብሔር ይመስገን እኔ አሁን በፈለጋችሁት ቋንቋ ብትጽፉ አነባዋለሁ ጌታ ስሙ ይባረክ ማንም ፒኤችዲ ያለኝ የሚል ይምጣ ግን ጋር የፈለገው ካልኩሌት አብረን እንሰራለን እግዚአብሔር ይመስገን አሁን ያን ወንድሜን እኔ ያስተማርኩ አስጠናዋለሁ ከሴክሽን አንደኛ የወጣው እኔ ያስጠናው ነው እኔ ደግሞ ኢየሱስ ስሙ ይባረክ ከኔ የሆነ ነገር ምንም የለም እግዚአብሔር ስሙ ይባረክ በኋላ መጣን ያገባውኝ ከዛ በኋላ እንደገና ሰዎች ወሰዱኝ ቸርች ውስጥ ገባው ከቸርች ውስጥ እንደገና ሲገባ ወንጌላዊ መዲና ነበረ ከምስራቅ የመጣች ከሩቅ ቦታ ከሙስሊም ቤተሰብ ብሎ ሲጣራ እኔ ነኝ አልኩኝ ቀረውኩ መጣውኝ እግዚአብሔር ማታ ያየሁት ብርሃን በዛ ቤተክርስቲያን ውስጥ ይቅርታ ገባ እጄ ውስጥ ብርሃን ገባ እንደ እሳት ነገር ገባ እጄ ተዘረጋ አጠፍኩት ዘረጋውት የኔ እጅ መሆኑን አረጋገጥኩ እግሬ ውስጥ እሳት ገባ ልክ እንደዛው ዳና ወዴንም እንደዚህ ጭኖ ሲጸልዩ 3 ሃይላንድ የሚል ቆሻሻ ወጣ ሐኪም 3 ባልዲ ኢየሱስ 3 ሃይላንድ ሰይጣን ነፋው ክርስቶስ ተሰፋ እግዚአብሔር ስሙ ይባረክ ከዛ ወደ ቤት ሄድኩኝ አይ
አዩ ፈሩ ወንድሜ ሲጠጋው ሻሻ አራይ አይመጣም ማለት ምን አረጉሽ ምን አስነኩሽ አለ ምንም አልኩ አደር ማግስት ጧትም ቸርች ማግስት ጧትም ቸርች 3 ቀን መጣ አራተኛ ቀን ወንጌላዊ ሙላት መጽሐፍ ቅዱስ ገዙ ሰጡኝ ያ መጽሐፍ ቅዱስ በወረቀት ተሸፈነ አጎቴ ቤት ይዤ ደብቄ ቁጭ አልኩ ባለቤቴ ተደወለና ትድነሻላሉ ሰርጉ በቃ አሁን በቆንጆ ሁኔታ ይሆናል ስለዳንሽ ላንቺም እንደ አዲስ ሙሽራ ጥሎሽ አለ እንግዲህ 6 አመት የተወባል እኔም እንደዚህ አዲስ ሙሽራ ባል ላገባ ነው ኢየሱስ ባል ነው ከባል በላይ ነው አሁን ስለኛ ያቺ ሽንት ቤት የተጣለች ሴትዮ ዛሬ ስትትል ሚስት ተፈለጋልኩ ለኔ አይመጣም አልኩ እንዴ ምን ሆነሽ ነው ማትመጪው አለኝ አይመጣም አልኩ ለመሆኑ ነው ያስገባው ሆስፒታል ወጥተሽ የት ነው ዳንክ አለኝ ያ ሙሉ ወንጌል ሆስፒታል አልኩ እዛ ምን ዶክተር አለ ስፔሻሊስት ኢየሱስ ሃሌሉያ ለዚህ አምላክ ታዲያ ያንስበታል እግዚአብሔር ስሙ ይባረክ እንዲህ አይነት አምላክ ነው እኛ የምናመልከው ምንም የማይፈልግ አምላክ በቃ ልባችንን ብቻ የሚፈልግ ጥቂት እምነት የሚፈልግ ከጌታ እኮኛ ብዙ ነገር እንጠይቀዋል አቤት ማስቸገራችን መቼም ልጁ አባቱን ብዙ ያስቸግራል እንደሚባል አባታችንም ስለሆነ መኪና አምጣባ ቤት ስራልን አባ ቆንጆ ሚስት አምጣ ያ ደግሞ ሲመጣ ልጅ ከዛ ደግሞ ዲግሪ ከዛ ደግሞ ውጭ ሀገር አቤት ጥያቄያችን እኛ ዛሬ ደግሞ ጥቂት እምነት እንስጠው እስኪ በቃ ዛሬ ለጌታ ትንሽ እምነት እንስጠው ያ ሁሉ ስንሰጥ ትንሽ እምነት ስንሰጠው የሚያስፈልገን ነገር እሱ ስለሚሰራን ስለሚያውቅ አሳይመንቱን ሰርቶ መልሱን ፓንቹዋሊቲ ነው የሚያቀርበው ጌታ ስሙ ይባረክ እንዲህ አይነት አምላክ ነው ያለን ምንም የሚያስጨንቀን አምላክ የለምና እግዚአብሔር የተመሰገነ ይሁን ከዛ በኋላ እንደዚህ ሲል አስወጡና አባሯት ሲርባት ትመጣለች አለ አረ ኢየሱስ ጌታ ነው የኛ አምላክ ያስርባል እንዴ እርሻው የማን ነው እህሉ የማን ነው ወርቁ የማን ነው ብሩ የማን እኔ የማን ነኝ እኔንማ አይርበኝም እግዚአብሔር ስሙ ይባረክ ከዛ ሲባል ማታ አናረጋለን አሉ ዱዓ ማለት ጸሎት ነው ሲጸልዩ ምናምን ሲሉ ሲቀበጣጥሩ አደሩ ጧት እንዴት ነው ተጠየቁ አይሆንም በቃ ውጭ ያሉኝ እቺን ልብስና እቺን እንደለበስኩ ከቤት ተባረርኩ ኢየሱስ ግን መኖሪያ ያዘጋጃል ኢየሱስ ቦጄ ውስጥ በሸለቆ ውስጥ በሰዓት ውስጥ በውሃ ውስጥ መንገድ አለው አምላክ ታማኝ ነው ይሄን አምላክ እኔ እንዴት ብዬ ልንገራችሁ እኔ ጋር ያለው አምላክ ሌላ ያለ አይመስለኝም አንዳንድ ጊዜ እንደው ይገርመኛል ግርም ይለኛል ስራው ያስደንቀኛል ዛሬም አዲስ በየሰከንዱ በየደቂቃው አዲስ ነገሩን እንዴ ጌታ ሆይ እንዴት ልወቅ እንዴት በቃ ልንይዘው የማንችለው አምላክ ነው ከኛ ጋር ያለው ታምረኛ አምላክ ሙሉ ወንጌል መጣው ተባረርኩኝ አልኩኝ ቤት ተከራዩልኝ ገባሁኝ አደርኩኝ ፍራሽ ኬሻ ፍራሽ ከጎረቤት ባለቤቷ ሊሰጠችኝ አደርኩኝ አቤት እንደዛን ቀን ተመኝቶኛል በእውነት ክርስቶስ ይመቻል ክርስቶስ የሌለው ሰው ባዶ ነው ምንም ቢኖረው ባዶ ነው ከክርስቶስ ጋር ብቻ ነው ምቾት ያለው አደርን ወንድሜም ተከትሎ ይመጥቶ ጃኬቱን ጭንቅላቱ ላይ ያደረገና ከኔ ጋር አብሮ አደረ በማግስቱ ጧት እኔ ወደ ሙሉ ወንጌል እንድትመጪ ተብዬ ስለነበረ ጧት ተነስቼ ነው ወደ ሙሉ ወንጌል ሄድኩኝ ወንድሜ ደግሞ ፎቶግራፊ ያነሳኛል ብዙ ፎቶግራፎች አሉኝ በየጸበሉ በየቃልቻ ቤቱ ሲያስሩኝ ሲያጠጡኝ ሲገርፉኝ በቃ ብዙ ማያላ ያደረጉኝ ነገር የለም ያ ሁሉ ሲያደርጉ ዶክመንት ሊሆናል ብሎ ሲያነሳኝ የነበረ ካሜራ ነበረ ይሄንን ካሜራ ይመጣለው እንደዚህ አንቺ ለማኝ ሆነሽ አትኖሪም ንብረትሽን ገዛልሻለሁ የሚያስፈልግ ነገር ብሎ እሱ መጋላ ሄደ ማን ነው መርካቶ ይደቃል ይሸጥ እኔ ሙሉ ጌታ ይባርካቸው እኔም ባረኩኝ ከራቤም አወጡኝ እግዚአብሔር የሚያስርባ አምላክ አልነበረም እኔ ጌታን ተቀብዬ አንድ ቀን ማታ ብቻ ነው ጾምን ከዛ በኋላ ተሪቤም አላውቅም ራብንም አላውቀውም እኔ እንጃ ምን አይነት ይሁን እኔ አላውቀውም ራብንም አላውቅም ጌታ ስሙ ይባረክ በኋላ 200 ብር ደግሞ ቀለብ